ሳንኳኳኩ ፋዘር ሊከፍት ይችላል። አለፍ ነው ቤትሽን እኮ ግቢ እንጂ። በቃ እሺ ቻው። በቃ ሂዳ ገቢና ሄዳለሁ። ገባለሁ። አንተ ግን እንዳይረፍድብህ ሂድ። አንቺ ቤትሽ እስክትገቢ ድረስ ነው የሚረፍድብኝ? ይልቅ እስካሁን ገብተሽ ነበር። አንኳኩ እንጂ። ይኸውልህ የኔ ፍቅር ሳንኳኳኩ ፋዘር ሊከፍት ይችላል። እንዴ ቆይ አባቴ ካፒቴን ነው ብለሽኛል ነበር እንዴ? አዎ ግን ዛሬ ረፍቱ ነው፣ ለዛ ነው። ኦኬ እንደዛ ነው እንዴ? በቃ እሺ ቻው። ቻው። እንዴ አንቺ ነበርሽ? አባዬ ማነች? እንደማትጸጸች ግን ተስፋ አደርጋለሁ። አባዬ ማነች? አንተ ሰውዬ ስንት አመት ሆነን? በየቀኑ እኔ በሰው ወሬ መታማት ሰልችቶኛል። እሺ እስከዛሬ ልጅ የለንም። አረ እባክሽ ሐረግ፣ ቆይ ምንድነው የነካሽ? ሆስፒታል ሄጄ የምርመራ ውጤት እኔ መውለድ እንደማልችል እንዳረጋገጠ ከነገርኩሽ ቀን ጀምሮ ምንም ጸባይሽ ሊጨበጥልኝ አልቻለም። ቆይ መውለድ አለመቻል የኔ ስህተት ነው እንዴ? ቆይ አይገባህም እንዴ? እኔ መውለድ እፈልጋለሁ። ቆይ እሺ እና እኔ ምን እንዳደረግ ነው የምትፈልጊው? ይኸውልህ ሄኖክ፣ እኔ አንተ መውለድ እንደማትችል ስላላወቅኩኝ ነው ያገባሁክ። ግን ደግሞ መውለድ እፈልጋለሁ፣ ዘሬን መተካት እፈልጋለሁ። ስለዚህ በቃ መፋታት አለብን። ችግር የለም፣ የመጨረሻው ውሳኔሽ ከሆነ እንፋታለን። እንደማትጸጸች ግን ተስፋ አደርጋለሁ። ሄኖክ ልጅህ ነው? ቆይ እንዴት ነሽ ሐረግ? ቆይ እንዴት አንተ መውለድ አትችልም ነበር አይደል እንዴ? እውነት ለመናገር መውለድ ማቺው አንቺ ነበርሽ። ይኸውልሽ ሐረግ፣ ያን ጊዜ መውለድ ማቺው አንቺ እንጂ እኔ አልነበርኩ። የምርመራውን ውጤት ዋሾሽ ጭንቅላትሽ ይነካል፣ ስሜትሽ ይጎዳል ብዬ እና ደግሞ መውለድ በጣም ስለምትፈልጊ ተስፋ እንዳቆርጪ ብዬ ነው። ለካ ለዚህ ነበር። ካንተ እንደተለየው ከሁለት ወንዶች ጋር ትዳር መስርቼ ነበር። ግን የኔ ጥፋት አይደለም ብዬ ደግሞ እነሱንም ፈቷቸው። ምንም ብንሞክር በቃ ልጅ ሊመጣልን አልቻለም። እኔ ያኔ መውለድ እችል ነበር፣ ነገር ግን ስለማፈቅርሽ ባለቤቴ ስለሆንሽ ዘመዶች እንዳያሸማቅቁሽ ብዬ ዋሸሁልሽ። አንቺ ግን ምን አደረግሽ? አንቋሸሽ፣ እኔን ፈታሽ፣ ያ ሁሉ ነገር አደረግሽ። አሁን ልፈርድብሽ ወይ ደግሞ የጥፋተኝነት ስሜት እንዲሰማሽ ማድረግ አልፈልግም። እግዚአብሔር ይመስገን እኔው ልጅ። ይቅር በለኝ በድዬሃለሁ። አረ በእግዚአብሔር ተነሽ። አሁን ላለፈ ክረምት ቤት አይሰራለትም። ከዚህ በኋላ ተማሪ። እኔ እግዚአብሔር ክሶኛል። ከዚህ በኋላ ህይወትሽ ግን አውቂበት። መልካም ሁሉ እንዲገጥምሽ እመኝልሻለሁ። እኔ የምልህ ያዲ፣ ይሄን ቅዳሜና እሑድ ለምን እናንተ ብቻ ወጥተን ዘና አንልም? አዎ በእርግጥ እኔም ደስ ይለኛል። ግን እኮ ደስተኛ አትመስልም። ይሆን የከበደ ነገር አለ? ቅዳሜ እኮ ሄኖክ ለጓደኛው ሰርግ አዳራሽ እንድፈልግለት ነግሮኝ ነበር። ሄኖክ ደግሞ ባለፈው ሳምንት ከሱ ጋር አልነበርክ እንዴ? ሁሌ ለራሱ ሲሆን አንተ የሚፈልግ አውቃለሁ። አረግ ግን እኮ እኔ ድሮ ታምሜ ሆስፒታል በነበርኩበት ጊዜ አጠገቤ የነበረው ሰው እሱ ብቻ ነበረ። ያው ውለታ ውስጥ ያለ አይመቸኝም ለማለት በጣም ነው የሚከብደኝ። ያድዬ በእርግጥ ውለታ እኮ ይከበራል። ግን እሱ የእድሜ ልክ ባርነት አደረገው። ሰውን ላለማስቀየም ሁሉ ጊዜ እኔና ራስን ታስቀይማለህ። ቻው እባክህ ቻው። ወይ ጉድ! ፍቅረኛሞች ተደብቃችሁ ለካ ቡና እየጠጣችሁ ነው። ሰላም ነው ሄኖክ? ያዲ የቅዳሜውን ነገር ጨረስከው እንዴ? ያዘጋጀውን በአንድና አዳራሽ ደግሞ ቶሎ አሳውቀኝ። ያው ታውቃለህ ስራ ይበዛብኛል። አንተ ደግሞ አጨክንብኝም አይደል? ሄኖኬ ቅዳሜ እኮ ከአርጋ ቀጠሮ ነበረን። ትንሽ ከከተማ ልንወጣ እና ሌላ ሰው ብፈልግስ? ምን
ሌላ ሰው ስመዲ ያኔ ማንም አጠገብ ባልነበረበት ሰዓት ብቻዬን ያስታመምኩ እኔ እንደሆንኩ አትርስ። ለዚህች አንድ ስራ አይመቸኝም ትለኛል። ያኔ እኔ የምሰራው ስራ ጠፍቶኝ እኮ አልነበረም አብሬ ሳስታመም የነበርኩት። አረ ሄኖኬ ውለታን እኮ አልረሳሁትም፣ ግን አሁን አልረሳውማ። አሁን ነው የምታሳየኝ። ሀረጌ ትጅባለች፣ ሁሌ ካንተ ጋር ነች። ሰርግ ግን አይደገምም። እምቢ እንደማትለኝ ደግሞ ተማመንባል እንዴ ሄኖክ። ያዲኮ ሰራተኛ አይደለም። የድሮ ውለታህን ደግሞ እየጠቀስክ ለራስ ጥቅም የምታውለው ከሆነ ይህ ጓደኝነት ሳይሆን ብዝበዛ ነው። እሺ ሀረግዬ፣ ይህ የወንዶች ጉዳይ ነው። ያዲ ደግሞ እምቢ እንደማይለኝ እተማመንበታለሁ። በቃ እሺ ሄኖኬ፣ ችግር የለውም። በጣም አሪፍ ያዲ። እንዲህ ነው ወንድም ማለት። በሉ ቻው። አሁንም በውለታ ሰበብ ሲበዛብዝ ዝም አልኩ አይደል? ለራሱ ብቻ ለሚያስብ ሰው እኔና ሳልፈ ትሰጠኛለህ? ምን ላርግ? ውለታው እኮ አለብኝ። እምቢ ብለው ደግሞ ክፉ ሰው የሆንኩ ያህል ይሰማኛል። እሱ ግን ላንተ ይሉኝታ የለውም። በውለታ ከታሰረ ሰው ጋር ደግሞ መቀጠል አልፈልግም። እሺ በጣም አዝናለሁ።